ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ ስለ ማይክሮሶፍት ፓወርፖይንት ነው የምንመለከተው። ማይክሮሶፍት ፓወርፖይንት የተለያዩ ሐሳቦችን አቀናጅቶ በምስልም በቪዲዮም በድምጽም አደራጅቶ በተደራጀ አይነት መልኩ ለብዙሃኑ ፕሬዘንት ለማድረግ የምንጠቀምበት ሶፍትዌር ነው። ፓወርፖይንት በብዙ ቢሮዎች ውስጥ በብዙ የተለያዩ ፕሬዘንቴሽን ወይ ደግሞ ሐሳባቸውን አቀናጅቶ በሚያቀርቡ ሰዎች ዘንድ ተመራጭና ተወዳጅ ሶፍትዌር ነው። እንግዲህ ይህ ትምህርት ምንም አይነት ዕውቀት አያስፈልገው፣ ምንም አይነት ባክግራውንድ ኖሌጅ ወይም ደግሞ ከዚህ በፊት ምንም የፓወርፖይንት ዕውቀት ለሌለው ሰውም ጭምር ታስቦ የተዘጋጀ እንደመሆኑ መጠን ምንም ይዛችሁ መቅረብ አይጠበቅባችሁም። ጀስት ሶፍትዌሩንና የምትጠቀሙበትን ፒሲ ብቻ ማዘጋጀትና በሱ ላይ ከዚህ ቱቶሪያል ጎን ለጎን መለማመድ ብቻ ነው ማለት ነው። ሌላው በዚህ ፓወርፖይንት ላይ በመጀመሪያው ክፍል ላይ የምንመለከተው እንዴት አድርገን ስላይድን ባክግራውንዱን ፎርማት እንደምናደርግ፣ እንዴት አድርገን ስላይድን ክሬት እንደምናደርግ፣ እንዴት በምን አይነት መልኩ ደግሞ ሼፖችን ክሬት አድርገን ወይ ደግሞ ፎርማት እንደምናደርግና እንደምናስውባቸው የምንመለከት ይሆናል። መልካም ቆይታ። ሃይ ሰላም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ እንግዲህ ይዘን የመጣነው ቱቶሪያል ስለ ማይክሮሶፍት ፓወርፖይንት ነው። ማይክሮሶፍት ፓወርፖይንት እንግዲህ በጣም በብዙ መስሪያ ቤቶች ውስጥ በብዙ ፕሬዘንቴሽን ለማቅረብ በሚፈልጉ ሰዎችና ሰዎች ዘንድ በጣም የተወደደና ብዙ ተቀባይነትን ያተረፈ ሶፍትዌር ነው። ፓወርፖይንት እንግዲህ ማይክሮሶፍት ፓወርፖይንት ሐሳብን በተቀናጀ መልኩ ምስሎችን፣ ቪዲዮዎችን እንዲሁም ደግሞ ድምጾችን አቀናጅተን ከጽሁፍ ጋራ እና ከተለያየ ግራፊክስ ጋራ አንድ ላይ የምናቀርብበት ሶፍትዌር ነው። አጠቃቀሙ ብዙም የሚያስቸግር አይደለም። ነገር ግን ትንሽ የተወሰነ ሰው ቢማርና ቢያውቅ ደግሞ የበለጠ ሙሉ ለሙሉ ሊጠቀምበት ይችላል ከሚል ሐሳብ በመነሳት ነው ይህ ቱቶሪያል ለማዘጋጀት የተነሳሳ ነው። ማይክሮሶፍት ፓወርፖይንትን ስንከፍተው መጀመሪያ ደረጃ ይሄ ነው እንግዲህ የሚመጣልን። በዚህ አይነት መልኩ ነው። ይሄ ብላንክ ስፔሱ ነው ወይ ደግሞ በኒው ተብሎ እዚህ ጋር ማለት ነው። ኒው ከዛ ብላንክ ፕሬዘንቴሽን ወይም ደግሞ በባዶ ማለት ነው። ባዶ ምንም ነገር ያልተሰራበት ልክ መጀመሪያ ስንከፍተው ይሄንን ይመስላል ማለት ነው። ይሄንን ይመስላል ማለት ነው። እንግዲህ ማይክሮሶፍት ፓወርፖይንት በ2016 2017 ብዙዎቹ በጣም ተቀራራቢነት አላቸው። እኛ የምንሰራው 2010 ላይ ነው የምንሰራው። 2016 በአብዛኛው ማለት ይቻላል ተመሳሳይነት አላቸው። ብዙም የሚያስቸግር ነገር የለውም። አንድ ጊዜ ኦልሞስት ከ2010 ላይ መስራት የለመደና 2016 ላይ እየሰራ ያለ ብዙም ልዩነት የለውም። ኦልሞስት ምንም ነገር ልዩነት የለውም ማለት ለዛ ነው እኛ የሶፍትዌሩ ልዩነትና የሶፍትዌሩ ዓመተ ምህረት መለያየት ብዙም ሳያሳስበን ይሄን ቱቶሪያል ለማዘጋጀት የተነሳ ነው ማለት ነው። እንግዲህ በመጀመሪያ ደረጃ ይሄ ነው የሚመጣልን፣ ባዶ ነው ማለት ነው። ልክ ይሄ ሲመጣልን መጀመሪያ ምን ማድረግ አለብን? ፎርማት እናደርጋለን ማለት ነው። ባክግራውንዱን ወይም ደግሞ የዚህን የፕሬዘንት የምናደርግበትን ብላንክ ስፔስ ባክግራውንዱን ፎርማት እናደርጋለን። ፎርማት ስናደርገው እዚህ ጋር ቀጥታ ምን እናደርጋለን? ብዙ አይነት አማራጮች አለን ፎርማት ለማድረግና ለማሳመር። ይሄ ነጭ ነው፣ ሙሉ ለሙሉ ነጭ ባክግራውንድ ነው። ምንም አይስብም፣ ምንም ነገር ሳቢነት የለውም። ስለዚህ ለምናቀርብላችሁ ሰዎች ወይ ደግሞ ፕሬዘንቴሽኑን የምናቀርብበትን መንገድ በራሳችን ምስል በራሳችን በምንፈልገው ማለት ነው በምንፈልገው ፎቶም ሆነ ኢሜጅ ሙሉ ለሙሉ ፎርማት አድርገን በሚያምርና በሚስብ አይነት መልኩ ማዘጋጀት እንችላለን። ይህንንም ለማድረግ በመጀመሪያ ደረጃ እዚሁ ነጩ ቦታ ላይ ማለት ነው ራይት ክሊክ እናደርጋለን። ከዛ ፎርማት ባክግራውንድ የምትላለች እዚህ መጨረሻ ላይ ፎርማት ባክግራውንድ የሚላለ ይሄን እንመርጣለን። ከዛ በመቀጠል እንግዲህ እዚህ ጋር የሚመጡልን ምርጫዎች አሉ። የሚመጡልን ምርጫዎች አሉ። እነዚህ ከሚመጡልን ምርጫዎች ውስጥ አሁን እዚህ ጋር ሶሊድ ፊል የሚል አለ። ሶሊድ ፊል ማለት ሙሉ ለሙሉ በአንድ ከለር ብቻ ሙሉ ለሙሉ ማለት ነው። ይሄንን ባክግራውንዱን በአንድ ከለር ብቻ የምንሞላው ማለት ነው። ይሄ ከሆነ ምርጫችን በዚህ መቀጠል እንችላለን። ለምሳሌ እንበልና ከለር የሚል አለ። ሶሊድ ፊል የሚለውን እዚህ ጋር ሙሉ ለሙሉ እዚህ ጋር ሰማያዊ የሆነች ዶት ነገር ከመረጠን በኋላ ከለር የሚል አለ። ይሄንን ከለር ምን እናደርጋለን? እዚህ ጋር እንመርጣለን። ሙሉ ለሙሉ በአንድ ከለር ሞላው ማለት ነው። ሙሉ ለሙሉ በአንድ ከለር ብቻ ማለት ነው ፊል አደረገው ማለት ነው። ሙሉ ለሙሉ ከቨር አደረገው ማለት ነው። ይሄንን የምፈልገው ሆነ ፋይን ጥሩ። ሌላኛው ደግሞ ግሬዲየንት ፊል የሚል አለ። በሁለትና ሶስት አይነት የተለያየ ከለሮች ማለት ነው ግሬዲየንት ፊል የሚል አለ። እዚህ ጋር እንግዲህ ግሬዲየንት ፊል የሚለውን ከመረጥን በኋላ የሚመጡልን አማራጮች አሉ። እዚህ ጋር የተለያዩ ብዙ አማራጮች አሉ። ለምሳሌ ግሬዲየንት ስቶፕስ የሚል አለ። ስንት አይነት ከለር ነው? 1 2 3። እዚህ ጋር እንደምታዩት እዚህ ጋር ቡኒ አለ፣ ወደ ነጭ የሚያደላ አለ እዚህ ጋር፣ ከዛ ጥቁር አለ። ሶስቱም ይሄ ቡኒው ከላይ ያለው ነው። ይሄን መቀየር ከፈለኩኝ እዚህ ጋር ልክ ሴሌክት የተደረገች እዚች ጋር ማለት ነው የሆነች የወፍራም የከለር እርሳስ አይነት
ቅርጽ ምልክት ያለባት አለ። ይህን ሰሌክት ካደረግኩ በኋላ ከለር የሚል አለ እዚህ ጋር። ይህን ከለር ምን አድርጋለሁኝ? ለምሳሌ ሰማያዊ ላድርገውና ሰማያዊ እመርጣለሁኝ። ምን ሆነ ማለት ነው? እዚህ ጋር እንደምትመለከቱት ሰማያዊ ሆነ ማለት ነው። ከዛ መጨረሻ ላይ ይሄ መጨረሻ ላይ ያለውን ደግሞ መጨረሻ ባክግራውንዱ ግርጌ ላይ ማለት ነው ያለውን ደግሞ ምን አድርጋለሁ? እዚህ ጋር መጀመሪያ እመርጣለሁኝ፣ ክሊክ አድርጋታለሁ። ይሄ ልክ ስነካው እዚህ ጋር እርሳስ የምትመስል 3 የተለያዩ ምልክቶች አሉ። ክሊክ ሳደርግ እዚህ ጋር ምን አደርጋለሁ? ከለር የሚል አለ። ከለር ላይ ገባና ከዛ እመርጣለሁ ማለት ነው። ለምሳሌ ይሄንን ደግሞ ኦሬንጅ የሚለውን መረጥኩኝ። ምን አደረገው? እዚህ ጋር ኦሬንጅ አደረገው ማለት ነው። እዚህ ጋር ሰማያዊ፣ እዚህ ጋር ኦሬንጅ። ከዛ መሀል ላይ ያለውንም እንደዛው መወሰን እችላለሁኝ። መጀመሪያ ሰሌክት አድርገዋለሁኝ። ከዛ ከለር የሚል አለ። ለምሳሌ እንበልና ነጭውን እንበል፣ ነጭ አደረኩት። ከዛ ምን ሆነ ማለት ነው? በዚህ አይነት መልኩ ይሄንን በግሬዲየንት ፊል በሚለው አይነት መልኩ በምፈልገው አይነት ከለሮች ማለት ነው እዚህ ጋር ፎርማት ማድረግ እችላለሁኝ ማለት ነው። ከዛ ሲቀጥል ደግሞ የሌላኛው አማራጭ ደግሞ ባክግራውንዱን ማለት ነው የስላይዳችንን ባክግራውንድ ፎርማት ማድረጊያው ደግሞ ሌላኛው አማራጭ ፒክቸር ኦር ቴክስት ፊል የሚል አለ። እዚህ ጋር ፒክቸር ኦር ቴክስት ፊል የሚል አለ። አሁን እዚህ ጋር ሙሉ ለሙሉ ይሄ የመጣው ከኮምፒውተሩ ጋር የመጣ ምስል አይደለም። ይሄ አሁን እናንተ የተለየ እንትን ሊመጣላችሁ ይችላል። ወይ ደግሞ እዚህ ጋር ፒክቸር ኤንድ ቴክስቸር ፊል የሚለው ጋር ስትመጡ የተለየ ባክግራውንድ ሆኖ ሊመጣ ይችላል። ይሄ ፒሲ ላይ ያለ ወይ ደግሞ ለብቻ የኔ ፋይል ስለሆነ ነው በዚህ አይነት መልኩ የመጣው። እዚህ ጋር ፒክቸር ኦር ቴክስቸር የሚለው ፋይል ላይ ኢንሰርት ፍሮም የሚል አለ። ኢንሰርት ፍሮም ማለት ለምሳሌ ፋይል ላይ መጣው ምስልም ፎቶን ባክግራውንድ ለማድረግ ማለት ነው። ወይ ደግሞ የተዘጋጀ ራሱ ላይ ደግሞ የተዘጋጁ ቴክስቸሮችን ለመጠቀም ደግሞ ምን አደርጋለሁ? ቴክስቸር የሚል አለ እዚህ ጋር ድሮፕ ዳውን አለች። ይህንን ልክ ስከፍተው ቴክስቸሮች አሉ እዚህ ጋር እንደምትመለከቱት የተለያየ ቴክስቸሮች አሉ። እነዚህን ቴክስቸሮች አንዱን ለምሳሌ ይሄንን ወተር ድሮፕሌት የሚለውን ብመርጠው ምን ያደርገዋል ማለት ነው? ባክግራውንዱ በዚህ አይነት መልኩ በወተር ድሮፕሌት አይነት እንትን ያሳምረዋል፣ ያስውበዋል ማለት ነው። ከዛ ሲቀጥል እንደዚሁ ቴክስቸር የሚለው ጋር ገብቼ የምፈልገውን አይነት ምን ማድረግ ይችላሉ? መቀየር ይችላሉ ማለት ነው። ይሄ ደግሞ የሌዘር አይነት እንትን ነው። በዚህ አይነት መልኩ እነዚህ ቴክስቸሮች ናቸው፣ ሬዲሜድ ናቸው። ምንም ከዚህ ከራሱ ከፓወርፖይንት ጋር አብረው የመጡ ናቸው ማለት ነው። ሌላኛው ደግሞ ኢንሰርት ፍሮም የሚል አለ። ኢንሰርት ፍሮም ፋይል የሚል አለ። ይሄ ፋይል የሚለውን ከመረጥኩኝ ቀጥታ ምን አለ ማለት ነው የኔ እዚህ ኮምፒውተሩ ላይ ያሉ ምስሎችን የምፈልገውን አይነት ምስል ወይ ደግሞ የምፈልገውን አይነት ባክግራውንድ እንድጠቀም እድሉን ይሰጠኛል ማለት ነው። ለምሳሌ እዚህ ጋር ይሄንን ምስል ልጠቀም እኔ ለአሁን ማለት ነው። ይሄንን ምስል ክሊክ አደረግኩትኝ። ከዛ ኢንሰርት አልኩት። ኢንሰርት ስለው ወዲያ አውቶማቲካሊ በዚህ አይነት መልኩ አጀስት ያደርገዋል ማለት ነው። ፒሲው ላይ ልክ በራሱ ፊል አድርጎ ሙሉ ለሙሉ አድርጎ በዚህ አይነት መልኩ ባክግራውንዱን ያዘጋጀዋል ማለት ነው። ከዛ እዚህ ጋር እንግዲህ ሌሎች የምንቆጣጠራቸው ነገሮች አሉ የዚህ ምስል ማለት ነው። የባክግራውንዱን ለምሳሌ ኦፍሴት የሚል አለ። ወደ ግራና ወደ ቀኝ ወጣና ገባ ለማድረግ ምስሉ ማለት ነው። እንደዚህ በዚህ አይነት መልኩ ከዛ ራይት የሚል አለ። ይሄ እንግዲህ አቅጣጫው ነው። ከዛ ይሄንንም ቶፕ የሚል አለ። ወደ ላይም ደግሞ እንደዚህ ሳብ ለማድረግ ወይ ደግሞ ስትሬች ለማድረግ ስትሬችንግ ኦፕሽን ናቸው እነዚህ፣ ስትሬች ማድረጊያ ናቸው። በዚህ አይነት መልኩ ምን አደርጋለሁ ማለት ነው በምፈልገው አይነት መልኩ ፊል እንዲያደርግ ሙሉ ለሙሉ ስላይዱ ሙልት አድርጎ ወይ ደግሞ አነስ ብሎ ልክ እንደምፈልገው እንዳሰብኩት አይነት መልኩ እንዲሆንና ሙሉ ለሙሉ ማድረግ እችላለሁ ማለት። ሌላኛው ደግሞ እዚህ ጋር ፊል ውስጥ የመጨረሻው አማራጭ ፓተርን ፊል የሚል አለ። ፓተርን ፊል ማለት የተለያዩ ፓተርኖች አሉ እዚህ ጋር የተዘጋጁ ፓተርኖች። እነዚህን ፓተርኖች መምረጥና መጠቀም እችላለሁ። ፓተርኖቹንም ከለር መወሰን እችላለሁ ማለት ነው። ለምሳሌ አሁን በልና እዚህ ጋር ይሄንን ሶሊድ ዳይመንድ የሚለውን መጠቀም ከፈለኩኝ ክሊክ አድርጋለሁኝ። ከዛ ፎርግራውንድ ከለር የሚል አለ የፓተርኑ ማለት ነው። ምን አድርጋለሁ እዚህ ጋር ሰማያዊ፣ ለምሳሌ ሰማያዊ ሆነ። ባክግራውንድ ከለር የሚል አለ። ባክግራውንድ ማለት ከፓተርኑ ጀርባ የሚታዩት ማለት ነው። ለምሳሌ ኦሬንጅ እንዲሆን ከፈለኩ ደግሞ ኦሬንጅ ሆነ ማለት ነው። በዚህ አይነት መልኩ ምን ሆነ የምፈልገውን አይነት ፓተርንም መጠቀም እችላለሁ ማለት ነው። ለአሁን እንግዲህ ፒክቸር የሚለውን እጠቀማለሁኝ። ፒክቸር ኦር ቴክስቸር የሚለውን ማለት ነው። ከዛ ፋይል ላይ ገባና ቅድም የመረጥኩትን ወይ ደግሞ የቅድሙን ኢሜጅ እዚህ ጋር ይሄንኑ ክሊክ አድርግና ኢንሰርት እለዋለሁ ማለት ነው። ከዛ በመጨረሻ እንግዲህ የመጨረሻው አማራጭ ምንድነው? እሱ ከዚህ ዊንዶ ዘግተን ለመውጣት እዚህ ጋር ክሎዝ የሚል አለ። እዚህ ጋር ደግሞ አፕላይ ቱ ኦል የሚል አለ። ልዩነታቸው ምንድነው? እሱ እዚህ ጋር አንድ ስላይድ ነው፣ አንድ ስላይድ ብቻ ነው ያለው፣ አንድ ስላይድ ነው ያለው። ለምሳሌ 3-4 የተለያዩ ስላይዶች ቢኖሩ ደግሞ ሁሉም ስላይዶች ይህንን ባክግራውንድ አፕላይ እንዲያደርግልን ከፈለግን አፕላይ ቱ ኦል ነው የምንለው።
ለምሳሌ ሲምፕል ወይ እንበልና ለምሳሌ ክሎዝ አልኩትኝ። ይሄንን ክሎዝ አልኩት። እዚህ ጋር አንድ ስላይድ ብቻ ነው፣ ይሄ ስላይድ ነው። ከዛ ሌላ ስላይድ ክሬት አድርጋለሁኝ። እዚህ ጋር ኒው ስላይድ ብዬ ክሬት ሳደርግ ምን ሆነ? ነጭ ነው ማለት ነው። ይሄ ክሬት የተደረገው ስላይድ ልክ ከዚህኛው ጋር ተመሳሳይነት የለውም ማለት ነው። ለብቻ ይሄንንም ለብቻ ባክግራውንድ ሌላ ማድረግ ከፈለኩኝ ይሄንን አማራጭ መጠቀም እችላለሁ። ለምሳሌ አሁንም በልና ሶስተኛ ደግሞ ክሬት እናድርግ። ኒው ስላይድ አልኩኝ። አሁን ልክ በዚሁ ቅድም በገባንበት ማለት ነው። ቅድም በገባንበት ስቴፕ ሁለተኛው ስላይድ ላይ ቅድም ልክ በገባውበት ስቴፕ ገባና የዚህን ሁለተኛውን ለብቻው ደግሞ ፎርማት አድርገዋለሁኝ ባክግራውንዱ ማለት ነው። ይሄንን ራይት ክሊክ አድርግና እዚህ ባዶ ነጭ ቦታ ላይ ከዛ ምን አድርጋለሁ? ፎርማት ባክግራውንድ የሚል አለ። ከዛ ፊል አለ፣ ፒክቸር ኦር ቴክስቸር የሚለውን እመርጣለሁ። ይሄ ነው ለኔ እንግዲህ ፋቮራይቴ ማለት ነው። ከዛ ከመረጥኩ በኋላ ክሎዝ እለዋለሁኝ። ክሎዝ ነው የምለው አፕላይ ቱ ኦል አይደለም፣ ክሎዝ ነው የምለው። ለምን? አላማዬ የሁሉንም የተለያየ ባክግራውንድ እንዲሆን ማድረግ ነውና። ከዛ ሶስተኛው ላይ መጣና እዚህ ጋር ሶስተኛ ጋር መጣና ራይት ክሊክ አድርጌ አሁንም ደግሞ ፎርማት ባክግራውንድ የሚለው ጋር መጣለሁኝ። ፎርማት ባክግራውንድ የሚለው ጋር ከመጣው በኋላ አሁንም ደግሞ ፒክቸር ኦር ቴክስቸር ላለሁኝ። ከዛ ደግሞ ቴክስቸር ብዬ እዚህ ጋር ለምሳሌ ወተር ድሮፕሌቱን እመርጣለሁኝ። ከዛ ክሎዝ አደረኩት። ይሄ እንግዲህ የተለያየ ሶስቱም የተለያየ ስላይድ ላይ ባክግራውንዳቸው የተለያየ ነው ማለት ነው። ለምሳሌ ሁሉም ጋር ደግሞ ለምሳሌ እንበልና እዚህ ጋርም አራተኛ አለ። ብዙ ለምሳሌ ከ1 እስከ 14 ድረስ ስላይዶች አሉ እንበል እዚህ ጋር። እነዚህ ስላይዶች ሁሉም ላይ ተመሳሳይ የሆነ ባክግራውንድ ደግሞ እንዲኖር ምንድነው ማድረግ ያለብን? ተመሳሳይ ባክግራውንድ እንዲኖር ወይ ደግሞ ሁሉም ባክግራውንዳቸው ተመሳሳይ እንዲሆን ምንድነው እሱ ማድረግ ያለብን የሚለውን ደግሞ እናያለን። በቀላሉ እዚህ ጋር የምንፈልገው ፔጅ ላይ ማለት ነው የተደረገ ከሆነ ባክግራውንዱ ለምሳሌ እዚህ ጋር የመጀመሪያው ላይ ገባሁኝ። የመጀመሪያ የሰራነው ላይ ሁሉም ባክግራውንድ በዚህ አይነት መልኩ ይሄንን መልክ ወይ ደግሞ ይሄንን ባክግራውንድ እንዲሆን ፈለኩኝ። ከዛ ሲምፕሊ ራይት ክሊክ አድርግና እዚህ ጋር ፎርማት ባክግራውንድ የሚል አለ። ከዛ ፒክቸር ፊልም ኦር ቴክስቸር የሚል አለ። መጀመሪያም ተመርጧል። ከዛ ምን አሉ? አፕላይ ቱ ኦል የሚል አለ እዚህ ጋር አፕላይ ቱ ኦል። ቀደም ምንድነው ያደረግነው? አንዱ ላይ ብቻ እንዲሆን ስለፈለግን ክሎዝ ነው ያደረግነው። አሁን ደግሞ አፕላይ ቱ ኦል ብዬ ስለው ሁሉም ላይ አፕላይ አድርጓል ማለት። ለምሳሌ ነው አፕላይ ቱ ኦል ስለው ሁሉም ጋር በተመሳሳይ አይነት ፎርማት። ከዛ ምን አደርጋለሁኝ እዚህ ጋር ብፈልግ በኤክስ ብፈልግ በክሎዝ ዘጋዋለሁኝ ማለት ነው። ሁሉም ጋር አራት ስላይዶችን ክሬት አድርገን ነበር። አራቱንም ስላይዶች ምን አደረጋቸው ማለት ነው በተመሳሳይ አይነት ባክግራውንድ ፎርማት አደረገልን ማለት ነው። በዚህ አይነት መልኩ ይሄ ዲም ባክግራውንዱን ፎርማት አድርገን ማዘጋጀት እንችላለን። እንግዲህ ሌላኛው ደግሞ ሼፕ ነው። ሼፕ ኢንሰርት እናደርጋለን የተለያዩ ጽሁፎችን ለመጻፍ በዚሁ ባክግራውንድ ላይ እንዳለ እንግዲህ ጽሁፎች የተለያየ ክፍልፋይ ይኖራቸዋል፣ የተለያየ ክፍሎች ይኖራቸዋል። እነዛን የተለያየ ክፍሎች እንግዲህ በየራሳቸው ሼፕና ቅርጻ ቅርጽ እንዲሁም ደግሞ በየራሳቸው ስታይል ማስዋብና ማሳመር እንችላለን። ለዚህም ደግሞ ለምሳሌ እንበልና አንድ ሼፕ አስገብተን ያንን ፎርማት አድርገን በምን አይነት መልኩ ቴክስትም እንደምናስገባበት እንመልከት። አሁን ይሄ የነበረ ነው። አሁን የነበረውን ለጊዜው ስለማንጠቀምበት እቺ ልክ አራት የመስቀል የምትመስል ወይ ደግሞ አራት አቅጣጫ የምታሳይ ቅስት ወይ ደግሞ ምልክት ስትመጣልን ሰሌክት አድርግና ዲሊት አድርጓለሁ። መጀመሪያ ክሬት ተደርጎ የነበረ ነው አብሮ። አሁንም ሰሌክት አድርግና ዲሊት አድርጓለሁ። ከዛ እዚህ ጋር ነው ክሬት ማድረግ የፈለኩት እኔ የሆነ ጽሁፍ ወይ ደግሞ የሆነ ከሼፕ ጀርባ ማለት ነው። ለምሳሌ እንበልና እዚህ ጋር አሁን ጽሁፍ ብቻ ቢሆን ኢንሰርት የሚል አለ። ጽሁፍ ብቻ ቢሆን ለምሳሌ ቴክስት ቦክስ አለ። ይሄ ቴክስት ቦክስ ነው እንበልና እዚህ ቴክስት ቦክስ ላይ አንድ የሆነ ለምሳሌ ቼክ ፓወር ፖይንት ይሄንን ባደርገው በዚህ አይነት መልኩ ጽሁፉም ላይ ይታይ ይችላል። እንዲሁም ደግሞ በምንፈልገው አይነት መልኩም ፎርማት ለማድረግ አያመች ሆኖ ይገኛል። ለምሳሌ ምን አደርጋለሁ? ይሄንኑ ወስጄ ሼፕ ላይ ጽፏለኝ ወይ ደግሞ የተለያየ ሼፖችን ተጠቅሜ ባክግራውንድ ላይ ማለት ነው ለማስዋብ ፎርማት ለማድረግ እንዲያመቸኝ እሱ ላይ ነው ማለት ነው የምጽፈው። አሁን ከት አድርጓለሁ ይሄንን። ከዛ ይችን ምን አደርጋለሁ? እዚህ ጋር ኢንሰርት የሚል አለ። ኢንሰርት የሚል አለ። ከዛ ሼፕስ የሚል አለ። ኢንሰርት ከዛ እዚህ ጋር እንመጣለን። ሼፕስ የሚል አለ። ከዛ እዚህ ጋር ሬክታንግልስ የሚል አለ። አሁን ለጊዜው ነው የምጠቀመው ይሄኛው ሬክታንግል ነው። ራውንድድ ሬክታንግል የሚል አለ። ራውንድድ ሬክታንግል እዚህ ጋር የተለያዩ ሼፖች አሉ። የምንፈልጋቸው ሁሉም የተለያዩ ሼፖች አሉ።
ለአሁን ለጊዜው ይሄንን እንደ ባክግራውንድ እንጠቀማለን። የቴክስቱ ብቻው ማለት ነው። ስላይድ ባክግራውንድ ሳይሆን የቴክስት ባክግራውንድ። ለምሳሌ እዚህ ጋር ይዘውና ምን አደርጋለሁኝ ድራግ አድርጓለሁኝ። ከዛ እንደዚህ በዚህ አይነት መልኩ እዚህ ጋር የምፈልገውን አይነት ሼፕ ክሬት አደረግኩ ማለት ነው። እንግዲህ እዚህ ሼፕ ላይ እንደምትመለከቱት ብዙ አይነት ነጠብጣብና ዶቶች አሉ። ይሄንን ሼፕ ቅርጹን መቆጣጠር የሚያስችሉ ነጥቦችና ወይ ደግሞ ልንቆጣጠርባቸው የምንችላቸው እንትኖች ናቸው ማለት ምልክቶች ናቸው ማለት ነው። ለምሳሌ እዚህ ራውንድ እነሱን ይሄ ከርቭ የሚሰራበትም ማለት ነው። እንደዚህ ሞላላነቱ መቆጣጠር ከፈለኩኝ እዚች ጋር ብቻ የምትገኝ የሆነች ቢጫ አራት ማዕዘን አለች። ቢጫ አራት ማዕዘን እቺን ይዣት ምን አደርጋለሁኝ ወደዚህ ወደ ግራ በተጠጋው መጠን ይሄ ራውንድ እነሱ እየጠበበ ይመጣል። ወደ ቀኝ በተጠጋው መጠን ደግሞ ራውንድ እነሱ ወደ ክብነት ሬክታንግልነቱ ትቶ ወደ ሰርክልነት እየተጠጋ ይመጣል ማለት ነው። ይሄንን ደግሞ የበለጠ ወደዚህ በገፋውት መጠን እንዲያውም ሰርክል እየሆነ ይመጣል ማለት ነው። ዋናው ዓላማው ግን ራውንድ እነሱ ይሄ ከርቡን መቆጣጠር ነው። ስለዚህ ወደዚህ ያመጣና በዚህ ጋር አደርገዋለሁኝ። እነዚህ እንግዲህ ይሄንን ሙሉ ለሙሉ ወደዚህ ለማስጠጋት ለማጥበብ፣ ይሄን ደግሞ በቀኝ በኩል ወደ ግራ ለማጥበብ እንዲሁም ደግሞ ወደ ቀኝም ለማጥበብ እጠቀምበታለሁ። እዚህ ጋር ሮቴሽን ነች። እቺ ደግሞ ትለያለች። እነዚህ ነጭ አራት ማዕዘን ነጭ አራት ማዕዘን አለ። እዚህ ጋር ቢጫ አራት ማዕዘን አለ። እዛ ነጭ ክብ ደግሞ አለ። እዚህ ጋር ደግሞ የአረንጓዴ ነጥብ አለ፣ ክብ ሰርክል ማለት ነው። እችን ልክ እዚህ ጋር ከርሰሯን እዚህ ጋር ስወዳ ከርሰሯ ራሱ ትቀየራለች። ከዛ ይዤ ከርሰሩን ሙሉ ለሙሉ ወደዚህና ወደዚህ ምን በማድረግ ማሽከርከርና አቅጣጫውን ይሄ አንግሉ መቀየር ይችላል ማለት ነው። በዚህ አይነት መልኩ መቀየር አንግሉን እችላለሁ ማለት ነው። እንግዲህ ይሄ ሼፕ ሙሉ ለሙሉ ልክ እንደ ቅድም ስላይዱን ፎርማት አድርገን እንዳዘጋጀ ነው ማለት ነው። ባክግራውንዱን የዚህንም ሼፕ ባክግራውንዱን ለብቻው ማለት ነው። ከዚህ ከስላይዱ ውጪ የዚህንም ሼፕ ባክግራውንድ እንደፈለግን በምንፈልገው አይነት መልኩ ማሳመር እንችላለን ማለት ነው። ለዚህ ደግሞ ራይት ክሊክ እናደርጋለን ቀጥታ ላው ላይ ማለት ነው። ራይት ክሊክ አድርገን ፎርማት ሼፕ የሚላለን ፎርማት ሼፕ ቅድም በቀላሉ እዚህ ጋር ራይት ክሊክ አድርገን ፎርማት ባክግራውንድ ነበር ያለው። አሁን ደግሞ እዚሁ ጋር ራይት ክሊክ እናደርግና ላው ላይ ፎርማት ሼፕ የሚላለን። አሁን ልክ አማራጭ ሲመጣልን እንግዲህ የምንፈልገውን አይነት ቅድም በመጣነው መሰረት ሁሉም ተመሳሳይ ናቸው ያሉት ኦፕሽኖች በሙሉ ፒክቸር ኦር ቴክስቸር ፊል የሚላለ። ይህን ከመረጥኩኝ በኋላ የምፈልገውን እመርጣለሁ። እዚህ ጋር ይቅርታ ፋይል የሚላለ ፋይል የሚላለ። ከዛ የምፈልገውን ምስል ያለበትን ወይ ደግሞ የምፈልገውን ባክግራውንድ ያለበትን ቀጥታ ምን አደርጋለሁ ማለት ነው። በሚመቸኝ አይነት መልኩ ፎርማት ማድረግ ይችላል። ለምሳሌ ይሄን መረጥኩኝ ኢንሰርት አልኩትኝ። ከዛ ክሎዝ። አሁን እንግዲህ ይሄ ሼፕ ነው። በዚህ አይነት መልኩ ፎርማት አድርጌዋለሁኝ። ይሄ ፎርማት የተደረገው ሼፕ እንግዲህ ዙሪያው እንደምትመለከቱት አንድ አይነት ሰማያዊ ሊመስል የሚችል አይነት እንትን ያለው ደመቅ ብሎ እንዲታይና ለየት እንዲል ከፈለኩ ደግሞ የተለያዩ ምኖችን ማድረግ ይችላሉ ማለት ነው። ይቅርታ የተለያየ የምፈልገውን አይነት ቅርጽና መስመሮችን ዶቶችን መጠቀም እችላለሁ ማለት ነው። ለዚህ ደግሞ እዚህ ጋር ፎርማት የሚላለ ከዛ እዚህ ፎርማት የሚለው ላይ እንግዲህ ሼፕ ላይ ነው ያለነው። ሼፑን ክሊክ አድርገን ማለት ነው ፎርማት አለ። ከዛ ይቅርታ ፎርማት ሌላ ነው። እዚህ ጋር ሁለት ፎርማት አለ፣ የፒክቸሩና የሼፑ ማለት ነው። እዚህ ጋር ሴሌክት ካደረግን በኋላ ፎርማት የሚላለ ከዛ ሼፕ አውትላይነር የሚላለ ሼፕ አውትላይነር። ይሄ ሼፕ አውትላይነር ክሊክ ሳደርገው ምን ይሆናል? እዚህ ጋር አሁን ለጊዜው ኖ አውትላይን ላይ እናደርገው። ምንም አይነት ቦርደር ወይ ደግሞ ለምሳሌ ዙም ባደርገው እዚህ ጋር ለማሳየት ማለት ነው ዙሪያውን ይሄ ምስል ማለት ነው። ዙሪያው ምንም አይነት መስመርም ዶትም የለውም ማለት ነው። ምንም አይነት መስመር ወይ ደግሞ የሚለየው ከባክግራውንዱ ጋራ ይሄ ሼፕ እና ባክግራውንዱ የሚለያዩበት ምንም መስመር የለውም ማለት ነው። እዚሁ ላይ ሴሌክት አድርጌ እንዳለ ማለት ነው ፎርማት ላይ ገብቼ ከዛ ሼፕ አውትላይን የሚለው ጋር ደግሞ ሼፕ አውትላይን የሚለው ጋር ለምሳሌ ዌይት የሚላለ ይሄንን ዌይት የሚለውን ምን አደርጋለሁ? ለምሳሌ እንበልና ባለ 2.14 ፖይንት የሚለውን ካደረኩ እዚህ ጋር ገና ሴሌክትም ሳላደርገው ራሱ ሼፑ ላይ ይታየኛል። እዚህ ጋር ማለት ነው ሼፑ ላይ ይታየኛል። ገና ላው ላይ ራሱ ልክ ሳደርገው ማለት ነው ብዛቱን ውፍረቱንና ቲክነሱን ምን ያህል እንደሆነ ማለት ነው ምን አይነት ውጤት ሊያመጣ እንደሚችል ይሄንን ከመረጥኩኝ ገና ከዚሁ ጋር ራሱ የሚታይ ነው። ከዛ ይሄንን መረጥኩኝ። ከዛ በፈልግ ደግሞ ምን አደርጋለሁ? እዚህ ጋር
ከለር መርጥለታለሁ ማለት ነው። አሁን የተመረጠው ይሄ ሼፕ አውትላይነር ሼፕ አውትላይነር ላይ ማለት ነው ዌይቱ እዚህ ጋር የተመረጠው ከለር ምን አይነት ከለር ነው ማለት ነው? ሰማያዊ ከለር ነው ማለት ነው። እዚህ ጋር ለምሳሌ ባለ 2 1/4 ብመጣ ምን ሊመስል ይችላል የሚለውን እዚህ ጋር ማየት ይችላልኝ። ዙም አውት አድርገዋለሁ። ይሄንን ማየት ይችላልው ማለት ነው። ይሄ እንግዲህ ሼፑ ነው ማለት ነው። እዚህ ሼፕ ላይ እንግዲህ ሼፖችን ለተለያየ ዓላማ ልንጠቀማቸው እንችላለን። የተለያዩ ዋና ኪ ፖይንት የምንላቸው ዋና ነጥብ የምንላቸውን ለማሳየትም ሊሆን ይችላል፣ ወይ ደግሞ ውስጡ ቴክስት ለማሳየትም ሊሆን ይችላል፣ ቴክስት ለማስቀመጥም ሊሆን ይችላል። ብቻ ዋቴቨር ለብዙ ዓላማ ልናውላቸው እንችላለን። ለአሁን ግን ለአንድ ዓላማ ውለን እንመለከታቸዋለን። ቴክስት አስገብተን ማለት ነው። ራይት ክሊክ እናደርጋለን እዚህ ጋር። ከዛ ቀጥለን ደግሞ ኤዲት ቴክስት የሚላለ ኤዲት ቴክስት እናደርጋለን። ከዛ ቴክስቱን እናስገባለን ማለት ነው። ያ የምናስገባው ቴክስት እንግዲህ እዚሁ ሼፕ ውስጥ ነው ማለት ነው። ሊሚትድ ነው የሚቀረው። ከዚህ ሼፕ ውጪ አይወጣም። እዚሁ ሼፕ ላይ ነው ማለት ነው የሚቀረው። አሁን ለምሳሌ እንበልና አንድ ቴክስት ላስገባ። this is AI ይቅርታ የጻፈ አይደለም። ሰሌክት አድርገውና ምን አደርጋለሁ እዚህ ጋር ሆም የሚል አለ። ከለሩ ማለት ነው ነጭ ስለሆነ ያሚን እየጻፈ ነው፣ ግን ከለሩ ያው ነጭ ነው። ስለዚህ እዚህ ጋር ምን አደርጋለሁ ብላክ አደርጋለሁ። ከዛ ቀጥላለሁ this is AI era ይቅርታ እንግዲህ ፈጣን አይደለም። need to tune up yourself ከዛ እዚህ ጋር ይሄ ነው እንግዲህ ቴክስት ያስገባሁትን ቴክስት። ይሄን ቴክስት ሰሌክት አድርጌ የፈለገ ባሳድገውም እንኳን እንደፈለገ እዚህ ጋር ፎርማትን ባደርገውም እንኳን ከዚህ ሼፕ አይወጣም ማለት። ለምሳሌ እንበልና 48 አደረኩትኝ። ከዚህ ሼፕ ውጪ አይሆንም ማለት ነው። ይበዛል ደግሞ ቱ ቢግ። እዚህ ጋር በዚህ አይነት መልኩ ምን አደረኩትኝ ቴክስቱን ሼፕ ውስጥ ጻፍኩኝ ማለት ነው። እንግዲህ ይህንን ሼፕ በብዙ አይነት መልኩ እንዳለው ምን ማድረግ እንችላለን ማለት ነው። የምንፈልገውን አይነት ለምሳሌ እንበልና ሼፑን ቅርጹ ራሱ ዳይሜንሽኑ ራሱ መቀየር እንችላለን ልክ በምንፈልገው አይነት መልኩ ማለት ነው። ለምሳሌ እንበልና እዚህ ጋር ፎርማት አለ። ፎርማት ከዛ የተለያየ እዚህ ጋር ሼፕ ኢፌክት የሚል አለ። ቅድም ያየነው ሼፕ ፊል ነው። እዚህ ጋር ራይት ክሊክ መተን እዚህ ጋር ፎርማት ፒክቸር ብለን ፎርማት ሼፕ ብለን ያየነው እዚህ ጋር ፎርማት ፒክቸር። ከዛ በኋላ አስገብተን እዚህ ጋር ይቅርታ ፊል የሚል አለ። ፊል እዚህ ጋር ገብተን ያየነው እንዳለ ፎርማት ነው አይደለ? እዚህ ጋርም በተዘዋዋሪ ሼፕ ፊል የሚል አለ። ሼፕ ፊል ላይ ደግሞ ፒክቸር ግሬዲየንት ፒክቸር ተመሳሳይ ናቸው። እነዚህ ቅድም መጀመሪያ ሼፑን ፎርማት ካደረግናቸው ኦፕሽኖች ጋራ ማለት ነው። ሌላኛው ደግሞ እዚህ ጋር ሼፕ ኢፌክት የሚል አለ። ይህንን ሼፕ ማለት ነው 3 ዳይሜንሽናል ለማሽከርከር ዞር ለማድረግ የ3ዲ ቅርጽ እንዲኖረው ለማድረግ ማለት ነው። ሻዶ ምናምን የተወሰኑ የሚጨማመሩ ነገሮች አሉ። እዚህ ጋር ሻዶ ለምሳሌ እንበልና እዚህ ጋር ልክ ስነካው ራሱ ሼፑ ላይ ኢፌክቱን አየዋለሁ። ገና ክሊክም ሳላደርገው ማለት አጠገቡ ስወስዳት ከርሰሯን በዚህ አይነት መልኩ ይታየኛል። ለምሳሌ እንደዚህም ባደርገው ሻዶውን ማለት ነው እዚህ ፒሲዩ ኪቦርድ ላይ ይታያል ሻዶ። ወይ ደግሞ ለምሳሌ ግሎውም ከፈለኩኝ ግሎ እንዲያደርግ ደግሞ በዚህ አይነት መልኩ ምን ያደርጋል ግሎ ያደርጋል። እዚህ ጋር ደግሞ ሰሌክት አደረኩትኝ። ከዛ በዚህ አይነት መልኩ ምን አደረኩት ማለት ነው የሼፑን ኢፌክቶች ጨመርኩበትኝ ማለት ነው። በዚህ አይነት መልኩ የምንፈልገውን ሼፕ ክሬት ማድረግ እንችላለን። የምንፈልገውን ባክግራውንድ ደግሞ መርጠን በዚህ አይነቱ መልኩ ማስዋብም እንችላለን ማለት ነው። እንግዲህ ስላይዶችን ቀጥለን እንግዲህ ያው የተወሰኑ ስላይዶችን ብቻ አድ ማድረግና እንዴት ሪሙቭ እንደምናደርግ እንመለከታለን። እዚህ ጋር 4 ስላይድ ነው ያለው። 4 ስላይድ እንግዲህ ስላይድን አድ ለማድረግ እንደዚህ በዚህ አይነት መልኩ አድ ተደርጓል። ስላይድ ለምሳሌ ለመጨመር ከፈለኩኝ እዚህ ጋር ራይት ክሊክ አድርግና ምን አደርጋለሁ ኒው ስላይድ የሚላለ ኒው ስላይድ አዲስ ስላይድ ለመጨመር ማለት ነው። አዲስ ስላይድ ኒው ስላይድ እለዋለሁኝ። ከዛ ምን አደረገ ማለት ነው ጨመረ ማለት ነው። 4 5 ተመሳሳይ ምንም የተጻፈባቸው ስላልሆነ ጀስት ባክግራውንዳቸው ብቻ ፎርማት ስለተደረገ የቱ ጋር እንደገባ እዚህ ጋር ምንም የሚያስታውቅ ነገር የለውም። ማጥፋት ደግሞ ከፈለኩኝ ሼፖችን እዚህ ጋር ራይት ክሊክ አድርግና ዲሊት ስላይድ የሚላለ ዲሊት ስላይድ አይሚን ይቅርታ ስላይዶችን ማለት ነው። እዚህ ጋር አሁንም ራይት ክሊክ አድርግና ዲሊት ስላይድ የሚላለ አሁን ራይት ክሊክ አድርግና ዲሊት ስላይድ ከዛ ዲሊት ስላይድ አሁንም ደግሞ ምን አደረኩ ማለት በዚህ በአንድ ስላይድ ብቻ ቀረው ማለት ነው።
ከዛ ራይት ክሊክ አድርጌ ድጋሚ አሁንም ደግሞ ሌላ አድ ማድረግ ከፈለኩ ደግሞ አድ ስላይድ ሌላ አድ ማድረግ ማለት ነው። ራይት ክሊክ አድርግና ኒው ስላይድ አሁንም ደግሞ ራይት ክሊክ አድርግና ኒው ስላይድ በዚህ አይነት መልኩ ስላይዶችን ደግሞ አድ አድርጌ ክሬት ማድረግ እችላለሁኝ ማለት ነው። ለዛሬ እንግዲህ ያዘጋጀነው የመጀመሪያው ክፍል የፓወርፖይንት ቱቶሪያል ይሄንን ይመስላል። ስለተከታተላችሁ እናመሰግናለን። አንኳር ሚዲያዎች ነን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። ለዛሬ አበቃው። ሰላም